ይሄ ጉዳይ በመንግስት ደረጃ በከፍተኛ ኮሚትመንት ነው የተወሰደው። ባለፉት ወራቶች በከፍተኛ ጥንቃቄ ሲጠና ነው የነበረው ከገንዘብ ሚኒስቴር ከሲቪል ሰርቪስ ጋር በመሆን እንዲሁም ከማክሮ በደንብ በስፋት ውይይት ሲካሄድበት የነበረ ጉዳይ ነው። በአጠቃላይ የማክሮ ኢኮኖሚ ሪፎርማችን በጣም ስኬታማ በሆነ መልኩ ነው እየተጓዘ ያለው። እድገትን በማረጋገጥ የተሻለ የዋጋ መረጋጋትን በማምጣት የህብረተሰብ ተጠቃሚነትን በማረጋገጥ በኩል በጣም ከፍተኛ ሪፎርም ነው የነበረው። አንደኛ የዛሬ 1 አመት ነው ደሞዝ በከፍተኛ ደረጃ የተጨመረው። በተለይ ለታችኛው እስከ 300% ነው የተጨመረው። 1200 የነበረው ነው 4700 800 መነሻ የተደረገው ማለት ነው። በሲቪል ሰርቪስ ታሪክ ከፍተኛውን ጭማሪ ነበር የተደረገው ማለት ነው። በተለይ ለታችኛው ዝቅተኛ ደሞዝ ተከፋይ ማለት ነው። ይሄም የተደረገበት ዋናው ምክንያት የውጭ ምንዛሪ ተመን ለገበያ በመተው ምክንያት በተወሰነ ደረጃም ቢሆን ኢምፖርትድ ኢንፍሌሽን ስለሚኖር ይሄኛው ዝቅተኛ ህብረተሰብ ተከፋይ ጉዳት እንዳይደርስ ራሱ ሪፎርሙ ሲቀረጽ ከፍተኛ የሆነ የዝቅተኛ ገቢ ላለው ማህበረሰብ ተጠቃሚነት ላይ ጫና ሊያመጡ የሚችሉ ጉዳዮችን መቋቋም እንዲቻል ከ300 እስከ 400 ቢሊዮን የሚሆን ገንዘብ ተመድቦ የተገባበት ማለት ነው። አንደኛ የነዳጅ ድጎማ በከፍተኛ ደረጃ ተደርገዋል። ይህም ኢንፍሌሽን ጫና እንዳያመጣ በማሰብ ነው። ማዳበሪያ በከፍተኛ ደረጃ ተደጉሟል። ደሞዝ በከፍተኛ ደረጃ ተጨምሮ ነበር። ምግብ፣ ዘይት፣ ስኳር፣ መሰረታዊ መድኃኒት በከፍተኛ ደረጃ ደጉመናል። በሴፍቲ ኔትም በኩል በከተማና በገጠር እስከ 60 ቢሊዮን ብር ከመንግስት ኢንጀክት በማድረግ እስከ 10 ሚሊዮን የሚሆን ማህበረሰብ ተጠቃሚ እንዲሆን ተደርገዋል። ይሄ ሪፎርሙ የሚያሳየው መንግስት በከፍተኛ ደረጃ ዘመናዊ ኢኮኖሚ ለመገንባት ፕሮዳክቲቭ ኢኮኖሚ ለመገንባት የኢኮኖሚ ስኬቶችን ከማረጋገጥ ጎን ለጎን የህብረተሰብ ተጠቃሚነትን ኢንሹር ማድረግ ላይ ከፍተኛ ትኩረት አድርጎ ሲሰራ የነበረ ነው። መንግስት አሁንም አሰስ በማድረግ በተወሰነ ደረጃ ቢሆን አሁንም ጫና ስላለ ከዚህ በላይ የሚገባቸው ስለሆነ ምንም እንኳ የበጀት ጫናው ከፍተኛ ቢሆንም በመንግስት ደረጃ ውይይት ተደርጎበት ይሄ ውሳኔ ተወስኗል ማለት ነው። ይሄ በከፍተኛ ደረጃ መንግስት ኮሚትመንት ስላለው በተለይ ክቡር ጠቅላይ ሚኒስትሩ ከፍተኛ ኮሚትመንት ስላላቸው እየመጣ ነው። ስለዚህ ከሲቪል ሰርቪስ ገንዘብ ሚኒስቴር ከፕራይም ሚኒስትር ኦፊስ ጋር በመሆን ሲጠና የቆየ ጉዳይ ነው። አሁን በመንግስት ይሁንታ አግኝተዋል። በወጪ ደረጃ እስከ 160 ቢሊዮን ብር ተጨማሪ ወጪ ያስወጣናል ማለት ነው። የነበረውም ከስኬል ጋር የነበሩ ቢሾች በዛው ይፈታሉ። የደሞዝ ጭማሪው ሁሉንም የመንግስት ደሞዝተኛን ይመለከታል ማለት ነው። መከላከያን ይመለከታል፣ ፖሊስን ይመለከታል፣ የመደበኛ ሲቪል ሰርቫንትን ይመለከታል፣ የጤና ባለሙያ፣ የትምህርት ባለሙያ ሁሉንም ነው የሚመለከተው ማለት ነው። በጣም ትርጉም ያለው ጭማሪ ነው የተደረገው። እንደዚህ አይነት ጭማሪ በ1 አመት ጊዜ ውስጥ ማድረግ የሚያሳየው መንግስት በተለይ ክቡር ጠቅላይ ሚኒስትራችን ለቋሚ ደሞዝ ተከፋዮች ኢኮኖሚያዊ ጫና ለማርገብ ተጠቃሚነታቸውን ለማሻሻል ከፍተኛ ፖለቲካል ቁርጠኝነት ያላቸው መሆኑን ነው የሚያሳየው። ስለዚህ ገንዘብ ሚኒስቴር ይሄንን ጉዳይ የሚያስፈጽም ይሆናል። ይሄንን ስናስፈጽም ደግሞ ገቢያችን እንዲያድግ በከፍተኛ ደረጃ መስራት ይኖርብናል። ሌሎች ስራዎቻችን ላይ ወጪ ቁጠባ ላይ በጣም መስራት ይኖርብናል። የውጭ ልማት ትብብር ግኝትን የማሳደግ ጉዳይ በጣም መስራት ይኖርበታል። ስለዚህ አጠቃላይ ሪፎርሙን ስኬታማ የማድረግ ጉዳይ ደግሞ ቋሚ የማህበረሰብ ተጠቃሚነትን የሚያረጋግጥ ስለሆነ በዚህ ደረጃ ግንዛቤ እንዲያዝ ነው። እንኳን ደስ አላችሁ ለማለት ነው።